ምክንያት ከሆኑት ሰዎች መካከል ከሐዋርያቶቹ መካከል አንዱ ብፅዕት ነች፣ ማርያም ነች። ኢየሱስ ጌታ ነው። ያኔ በሐዋርያ ሥራ አንድ ላይ ተናግሮ አብ የሰጠውን የተስፋ ቃል ጠብቆ እናንተ በውሃ ተጠምቃችኋል በዮሐንስ እና ከጥቂት ቀን በኋላ ግን በመንፈስ ቅዱስ ትጠመቃላችሁ ብሎ ባለ ጊዜ እነ ብፅዕትንም ጨምሮ ሐዋርያቶቹ ሌሎችም ሴቶች ጨምሮ በልብ አንድነት በጸሎት ይተጉ ነበረ። 120 ከሚያክሉ በደሙ ከተመረጡና ከተጠሩት አገልጋዮች ጋር በልብ አንድነት ተጉ። በሁለት ላይ በሐዋርያ ሥራ ምዕራፍ 2 ላይ የልብ አንድነታቸው እግዚአብሔር ከዘመናት በፊት የተናገረውን የትንቢት ቃል ተፈጸመባቸው። ስለዚህ የልብ አንድነት ለየትኛውንም ነገር ቁልፍ ነው። የልብ አንድነት ይብዛል።